ባልጠበቀበት ሜሉ መርዶውን አረዳችው። ሲኖላ ሞታለች በማለት ስትነግረው እጅግ ደነገጠ። በፍጹም ይሄ ነገር ሊሆን አይችልም ብሎ ሲላትም ይኸው ካላመንክ ፎቶውን ብላው ፎቶን ስታሳየው እጅግ ደንግጦ ነበረ። ሄመንንም ሜሉ ከቤት አወጣቻት። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ዲቢ እንዴት ሆኖ ነው እውነት ያመንሽው? እኔ እንጃ ሲኖላ የሞተች አይመስለኝም። እንዴትስ የሚያፈቅራት እንደነበረ ረሳሽ እንዴ? በጣም ያፈቅራት ነበር። እኔ ሲኖላ የሞተች አይመስለኝም ብሎ ይላታል። እውነትም ይሄ ሰውዬ እውነቱን ይሆን እንዴ? ሄጄ ማጣራት አለብኝ መሞቷንና አለመሞቷን ብላ ክፍሉ በዛው ተጠናቆ ነበረ። ሆኖም እኛ ልታጣራ ሄደችው ወደ ቅዱሴ ቤት መስሎን ነበር። እሷ ቀጥታ ሄደችው ወደ ኦርካን ቤት ነበረ። ኦርካን ቤት እንደደረሰች ሲኖላን ስታያት የለችም። እሱንም ሰላም ካለችው በኋላ ሲኖላ የት ነው ያለችው በማለት ትጠይቀዋለች። ስትጠይቀውም ሲኖላ የለችም ብሎ ይላታል። አልመጣችም ብላ ስትጠይቀው አዎ የለችም፣ ከትናንትና ጀምሮ ስልኳም አይሰራም፣ የት እንደሄደች ላቅ አልቻልኩም ብሎ ይላታል። እጅግ በጣም አዝናለው ብላ ትለዋለች። ምን ሆነሻል ብሎ ሲላት ይህንን ልነግርህ አልፈልግም፣ ግን እጅግ እያዘንኩኝ እነግርሃለሁ ብላ ትላለች። ምንድነው ሜሉ ተናገር እንጂ ብሎ ይላታል። እሷም እዚህ ከሌለች በቃ ቅዱሴ እውነትም ገሏታል ማለት ነው፣ በህይወት ብትኖር ኖሮ እዚህ ቤት ትመጣ ነበር በማለትም ታስባለች። በስተመጨረሻም ሲኖላ ሞታለች፣ ይህን ስነግርህ እጅግ እያዘንኩ ነው በማለት ትነግረዋለች። ኦርካም እጅግ ይደነግጣል። በፍጹም ይሄ ሊሆን አይችልም፣ አንቺ እንዴት ነው እንደዚህ የምትናገሪው ብሎ እጅግ ይቆጣታል። እሷም ይኸው ካላመንከኝ ፎቶን ብላ ትለዋለች። በፍጹም አላምንሽም፣ እንዲያው አንዳንድ ጊዜ ስትዋሽ እንኳን እውነት የሚመስል ነገር ዋሺ፣ ያልተፈጠረ ነገር አትዋሺ በማለትም ሲቆጣት፣ እንግዲህ እኔ ሰው ነው የነገረኝ፣ ይኸው ፎቶውን መረጃ ነው፣ ከዚህም በኋላ በህይወታችን ማንም ሰው አይገባም በማለት ትለዋለች። በይ ቀጥ በይና ከዚህ ቤት ውጪልኝ በማለት በቁጣ ኃይል ያስወጣታል። ሆኖም እሷን እንዳስወጣት እጅግ እየተናደደ ወደ መኝታ ክላሱ ሲገባ ሲኖላ እዛ ቁጭ ብላ ትጠብቀዋለች። እሱም እጅግ ይደነግጥና አይኔ ነው ወይስ በህልሜ ነው ብሎ እየዳበሳ ሲል አረ በእውነክ ነው ሜሉ ነገረች አይደል ወይ ብላ ትለዋለች። አዎ ሜሉ እንደሞትሽ ነገረችኝ፣ ይሄ ነገር ምንድን ነው አልገባኝም ብሎ ሲላት ብዙ ነገር ተፈጥሯል፣ ለዛ ለማንም እንዳትናገር አንተ እንዳትደነግጥ ብዬ ነው ትለዋለች። እሱም ምንድን ነው የተፈጠረው ብሎ ሲጠይቃት ቅዱሴን እኔን እንዲገድል አዛው ነበረ፣ ከዛም በኋላ እኛ ይሄንን ድራማ መጫወት ፈልገን ነው ብላ ትለዋለች። እሱም እሺ በቃ እንደዛ ከሆነ አንቺ እዚህ ቁጭ በይ፣ እኔ ሳሎን ላይ ሄዳለሁ፣ አሁን ተመልሷ ስለምትመጣ ብሎ ይላታል። እሷንም መኝታ ክላስ ትቶ ሳሎን ላይ ቁጭ ብሎ ሜሉ ትመጣለች። ሜሉም ልክ ስትመጣ እሱም አውቆ ያለቅሳል። እያለቀሰም እሷም አይዞ ሁላችንም ወደዛ ነን እያለች ታጽናናዋለች። የኔ ፍቅር እኔም በደንብ አዝኛለሁ፣ መጀመሪያ ግን በህይወት እያለች ባንግባባ በመሞቷ ግን አዝኛለሁኝ፣
እኔ አንተን ትቀማኛለች ብዬ ነው እንጂ ሞቷ አያስደስተኝም ብላ ትለዋለች። ለምን ትዋሻለሽ? ሞቷማ በደንብ አስደስቶሻል ብሎ ይላታል። ኦርካ እንዴት ነው እንደዚህ የምትለኝ? እኔ አዝኛለሁ ብላ ትለዋለች። እሺ የአንቺ እጅ አለበት ወይ በማለት ይጠይቃታል። እሷም እንዴት ነው እንደዚህ የምትለኝ? እኔ አንተ እንዳትወስድብኝ ብዬ ጠላዋት እንጂ እንዴት ነፍሰ ገዳይ አድርገ ታየኛለ? በማለትም በቁጣ ኃይል ትናገረዋለች። ግን ምናልባት ያንቺ እጅ ካለበት ሆኖም እንዴት አወቅሽ መሞቷን ከማሰማሽ ብሎ ይላታል። ሰው ነው የነገረኝ እኔ አላቅም በማለት ትመልስለታለች። እሱም ማን ነው ካዳ የነገረሽ ብሎ ሲላት ምን አይነት ጥያቄ ነው? በቃ ዋናው ነገር እውነት መሆኑ ነው፣ አትጨቅጭቀኝ በማለት ስትናገረው እሺ ግን እጅሽ ካለበት ብዬ ነው በማለትም ይጠይቃትና እሷም እያጽናናችው እያባበለችው አሁን ወደ ቤት መመለስ አለብኝ ብላ እሷም ለይመን ትደውልላታለች። እሷም ከደወለችላት በኋላ ዛሬ እጅግ በጣም ደስ የሚል የምስራች አለኝ መገናኘት አለብን ብላ ትላታለች። ንገርኝ እንጂ በስልክ ስትላት አይ በስልክ አይደለም በአካል ተገናኝተን ነው ምነግርሽ፣ ዛሬ በጣም ደስ ብሎኛል ብላ ትላታለች። እሺ እንደዛ ካልሽኝ እመጣለሁ በማለት ትላታለች። ሲኖላ ኦርካን ደውሎ ካልመጣሽ ይላታል። ከመጣው የምን ብታይኝስ ወይን ቢያዩኝስ ብላ ትለዋለች። በፍጹም አያዩሽም፣ የመንም ከቤት ልትወጣ ነው፣ ስለዚህ ነይ በማለት ይጠራታል። ሲኖላም የኦርካንን በመስማት ወደ ቤት ትመጣለች። ስትመጣም ከየመን ጋራ ፊት ለፊት ይገናኛሉ። የመንም አገላምጧት ትሄዳለች። ሲኖላም አሁን በቃ ለሜሉ ትነግራታለች። እቅዶቼ ተበላሹብኝ በማለት ትለዋለች። በፍጹም አይበላሹብሽም፣ የሆነ ነገር እንፈጥራለን፣ ብቻ አንቺ አትጨነቂ በማለት ያጽናናታል። እሱም እንደዛ ካጽናናት በኋላ ሜሉና ሄመን ከተገናኙ በኋላ ዛሬ ደስታዬን ላበስርሽ ነው፣ ሲኖላ ሞታለች ብላ ትላታለች። እንዴ ሜሉ በህልምሽ ነው እንዴ የሞተችው? ኧረ አልሞተችም፣ እኔ አሁን ስመጣ አገላምጫት መጣው በማለትም ትመልስለታለች። እሷም በፍጹም በህልምሽ ካልሆነ በስተቀረ ሞታለች ብላ ትላታለች። አይ አልሞተችም ብላ ሄመንም ትከራከራለች። ይኸው የማታምኝ ከሆነ ፎቶዋን ያት ብላ ትላለች። በፍጹም ተሸውደሻል፣ አልሞተችም፣ አሁን ቤት ነው ያለችው፣ ነይ በይ ድንገት እንሂድና እንግባባቸው በማለት ሄመን ትላታለች። ይሄ ቅጀት መሆን አለበት እያለች ሜሉም ወደ ቤት ይመጣሉ። ኦርካንና ሲኖላም እየተመካከሩ ነበር። ልክ በሩ ሲንኳኳ ሲኖላ ቶሎ ብላ ትደበቃለች። ሜሉም ወደ ውስጥ ከየመን ጋር ከገቡ በኋላ ሲኖላስ ብለው ይጠይቃሉ። እንዴ ሲኖላ ሞታለች አላልሽኝሞ የት አለች ብሎ ይላል። ከዛን የመንም በፍጹም አልሞተችም አለች፣ እኔ ሲሄድ አይቻት አገላምጫት ነበር የሄድኩት ስትል ኦርካን እኔ አላየዋትም፣ ካዲያ አንቺ ካየሻት የታለች በማለት ይጠይቃታል። እሷም አረ እኔ አይቻታለሁ፣ ካዲያ የት እንዳለች እኔ ምን አውቃለሁ፣ ግን እየዋሸኝ ነው ወንድሜ ብላ ትለዋለች። ስትለውም እንግዲህ ለእኔ እየነገረችኝ ሜሉ ናት፣ ሜሉን ጠይቂያት፣ እንግዲህ እውነት ካልሞተች እንዳፍሽ ያደርግልኝ፣ እኔ ሞቷን እንደማልፈልግ እኔ እንዴት ሞቷን እፈልጋለሁ፣ በይ እንደ አፍሽ ያደርግልኝ ብሎ ሲላት ወንድሜማ እየዋሸኸኝ ነው ብላ እሷም ወደ ክላሷ ትገባለች። ሄሉም ተከትላ ከገባች በኋላ እንዴ አንቺ በህልምሽ ነው እንዴ? ሞታለች እኮ ያስገደልኳት እኮ እኔ ነኝ፣ ይሄው ፎቶውንም ይህ ብላ ትላታለች። ተሸውደሻል፣ እኔ አይቻታለሁ፣ በፍጹም ሲኖላ አልሞተችም፣
ከወንድሜ ጋር ተባብረው እየዋሹሽ ነው ያሉ ስትላት እኔ እንግዲህ ያስገደልኳት እኔ ስለሆነ ማንን የማምነው? ትንሽ ተኝና ስትረጋጊ ወደ ራስሽ ትመለሻለሽ ብላ ትላታለች። እሷም አረ በፍጹም አለች ብይሻለው ብላ ስትላትም እሺ እንግዲህ እናያለን በማለት ይላሉ። ሲኖላና ኦርካን መኝታ ክላስ ሆነው ተጨንቀዋል። አሁን እንዴት አድርጌ ነው የምወጣው ብላ ትለዋለች። እሱም በቃ እዚህ ክፍል እንዳይገቡ አደርጋቸዋለሁ ብሎ ይላል። እሱም እንደዛ ካለ በኋላ እዚህማ ከሆንክ ስለሚጠረጥሩ እዚህ ስላለች ነው እሱ እዚህ ያለው ብለው ይላሉ። በማለትም ከተመካከሩ በኋላ በቃ እኔ ወይም ኩሽና ወይም ሳሎን ሆናለሁ ብሎ ይላታል። እሺ ይሄ ጥሩ ሀሳብ ነው፣ በቃ ውጣ ትለውና በሩን በሷ ላይ ቀልፎ ወደ ኩሽና ይሄዳል። ሜሉና ሄመንም እየተከራከሩ ለምን እዚህ ቤት ውስጥ አንፈልጋትም? ያለችውማ እዚህ ቤት ውስጥ ነው ብላ ትላታለች። እሺ ካልሽኝ በቃ እንፈልጋታለን በማለትም ወደ ፍለጋቸው ይሄዳሉ። ሜሉም አንቺ ተረጋጊ፣ ቁጭ በይ፣ እኔ ፈልጋታለሁኝ በማለትም ወደ ክችን ስትሄድ ኦርካ ክችን ያለው ከዛን እንዴ እዚህ ምን ትሰራለህ? መኝታ ክላሱን ለምን ቆለፍከው? ብላ ስትለው ምነው ፈለግሽው እንዴ? መቆለፍ ፈልጌና ብቻዬን መሆን ፈልጌ ነው ብሎ ይመልስላታል። አዎ ፈልገዋለሁ ስጠኝ ስትለው እሱም በድፍረት ቁልፉን ይሰጣታል። ቁልፉንም እንደሰጣት ሲኖላ እውነት ውስጥ ብትኖር ኖሮ ቁልፉንማ አይሰጠኝም ውስጥ የለችም ማለት ነው ብላትልና ቆማ ታስባለች። ኦርካንም ብቻ ቁልፉን ሰጥቻ ተዳፍሬ ያለው ወደ ውስጥ ከገባች በሆነ ምክንያት እሷን ማቆም አለብኝ እያለ እያሰበ ያለ ካዲያ አትሄጂም እንዴ ብሎ ሲላት አይ እኔ እዚሁ ካንተ ጋ ነው መሆን የምፈልገው ብላ ትለዋለች። እሺ በቃ ብላ እሷም ከሱ ጋር ሆኗ እያለ ሄመን ያልተኛችዋ የሁሉም ክፍል ቁልፍ እኔ ጋ ስላለ ለምን ከፍቼ እዚህ አልፈልጋትም፣ ሲኖላማ በፍጹም አልሞተችም በማለት ቁልፍ አምጥታ ከፍታ ትገባለች። ከፍታም ልክ እንደገባች ሲኖላን ታገኛታለች። አንድ ጊዜ ስትጮህ ሲኖላም አፏን ይዟ እፍና አድርጓ አልጋ ላይ ትጥላታለች። ጩኸቱንም የሰማችው ሜሉ ልትሄድ ስትል እንዴ ከዚህ ከሞቀ ፍቅር እንዴት ነው ምትሄጁ ብሎ ሲላት አይ የመሰለጫዎች ነው ብሎ ስትመልስለት ካዳ ሄመንስ ብትጮህ አንቺ እንዴት ከዚህ ትሄጃለሽ ብሎ ይላታል። እውነትህን ነው በቃ አልሄድም በማለትም ትመልስለታለች። እሷም እንደዛ ብላ ከመለሰችለት በኋላ ሄመንም እንደምንም ተጣጥሯ ሲኖላ ከጣለቻት በኋላ አንድ ጊዜ ብቻ አዳምጪኝ ዝም በይ ብትላትም እምቢ ስትላት ሲኖላ እንደምንም ታደክማትና እንዳትጮህ ራሷን ከሳተች በኋላ ሲኖላ ቀስ ብላ ወጥታ ትሄዳለች። እሷም ልክ ወጥታ እንደሄደች ኦርካንና ሜሉም እዛው ኩሽና ነበሩ። እዛ ኩሽና ሆነው በቃ ወደ ክላስ እንግባ ብላ ትለዋለች። ስትለውም አይ እዚሁ እንሁን ትንሽ ሰዓት ብሎ ይላታል። በዛ ላይም ነፍሰ ጡር ስለሆንሽ እዚሁ ፈታ እንላለን በማለት ሲላት እኔ ወደ ውስጥ መግባት እፈልጋለሁ ብላ ትላለች። እንደምንም የመን ስትነቃ አመለጠች እያለች እየጮች ከክፍል ትወጣለች። ድምጿን እንደምንም እያደረገች አመለጠች ብላ ስትል ኦርካንም ምንድነው እሱ ብሎ ይላታል። እንዴ ቅጀት ውስጥ ነው እንዲ ያለሽው ብሎ ሲላት ሲኖላ ይኸው ወታ ሄደች። አስገድለኝ ነበር ወንድሜ ምን እያደረክ ነው ያለኸው ብላ ስትለው እኔ ውሸት አልወድም ብሎ ይላታል። እሱ ድሮ ነዋ፣ አሁንማ እየዋሸክ ነው ያለከው፣ ጭራሽ ቤት ውስጥ አስቀምጠ እኔንም ልታስገድለኝ ነበረ፣ በል ምን እየሆንክ ነው ያለኸው ብላ ትለዋለች። ምንም የምልሽ ነገር የለም፣ ምን እየሆንሽ ነው ያለሽው?
አረ ዝም በይ አንቺ ብሎ ሲላት አሁን ወጥታለች እያልኳችሁ ነው ብላ ትላለች። አንቺ ኦርካንን አትናገሪው በማለትም ሜላትም ትቆጣታለች። እንዴ ሜሉ ምን እየሆንሽ ነው ያለሽው ብላ ስትል አንቺ የሞተቿን ቅጀት ውስጥ ነው እንዲ ያለሽው? አንዴ ሞታለች ምን አድርጊ ነው የምትዩ? የሌለችውን አለች እያልሽ አትጩበት ኦርካን ላይ ብላ ትላታለች። እሷም አረ አሁን ወጣች እያልኩሽ ነው ማንን የምታምኙ ስትላት እኔ የማምነው ኦርካንን ነው ተሜሉ ይቆጭሻል ብላ ስትላትም ምንም የሚቆጨኝ ነገር የለም እኔ የማምነው ኦርካንን ነው ዞር በይልኝ ብላ ትላታለች። በፍጹም በህይወት አትኖርም ሞታለች በቃ ብላት መልሳለች። የት እንደተቀበረችስ ታውቂያለሽ ወይ ብላትም ነበረ። ሆኖም አሁን እኔ ከኦርካን ጋር ጥሩ ጊዜ ማሳለፍ ነው ፈልገው። ከዚህም በኋላ በህይወታችን ውስጥ ምንም ነገር ሊገባ አይችልም። ከዚህም በኋላ በእኔና በኦርካ መካከል ምንም ነገር ሊገባ አይችልም ብላ ትላታለች። ኦርካንም እኔን እዚህ ሆነሽ አታቃጢኝ፣ እንደለመድሽ ሂጂና ማየን አቃጢያት ውጪልኝ ከዚህ ብሎ ይላታል። ሜሉም ከፈለሽ ሻንጣሽን ሰብስበሽ ከዚህ መሄድ ትችያለሽ፣ አሁን በህይወታችን ውስጥ አትግቢ፣ እኔና ኦርካን ከዚህም በኋላ ማንም ሊለያየን አይችልም ብላ ትላታለች። ሄመንም እየተናደደች ሻንጣዋን ሰብስባ ትወጣለች። ስትወጣም ግን ተመልሼ ስመጣ ሲኖላ እዚህ ቤት አንቺ ጎዳና ላይ ትወጫታለሽ፣ ካሁን ወዲህ ስሜን እንዳጠሪ ይሄው ነው ተቀየርሽ ማለት ነው፣ እስካሁን ድረስ አላቅሽም ማለት ነው ብላ እንቅ አድርጓም ይዟት ከወረወረቻት በኋላ ጥላት ትሄዳለች። ኦርካንንም እያባበለችው እያለ ክፍሉ በዚህ ተጠናቀቀ። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ በቀጣይ ክፍል ይዤላችሁ ስለምመጣ ላይክ እና ሰብ አድርጉ። በድጋሜ እስክንገናኝ ድረስ ሁላችንን በያለንበት ዓለም ዳርቻ የእግዚአብሔር ጥበቃና ምሕረት ይብዛልን እያልኩኝ እጅግ ከልብ እያመሰገንኳችሁ እንግዲህ ለዛሬ ያዘጋጀውላችሁ ድራማ ይሄንን ይመስል ነበረ። ከዚህ ክፍል ምን እንደተማራችሁ ኮሜንት ላይ